ኦሮሞ ብሔርተኞች የግፉዋንን ድምጽ የመንጠቅ የቆየ ባህል በኢትዮጵያ ታሪክ ውስጥ በወረራና በዘር ማጥፋት ከሚታወቁ የኦሮሞ ጎሳዎች መካከል ሉባ የሚባለው በታሪክ በጉልህ ከተጠቀሱት መካከል አራቱ ጎሳዎች ከመሃል አገር እስከ ሰሜን ዘልቀው የሄዱት ከወላቡ ተነስተው እንደሆነና ወረራ ከፈጸሙበት ከ16ኛው መቶ ክፍለ ዘመን እስከ ዛሬ ድረስ ከ28 በላይ የኢትዮጵያ ጥንታዊ ነገዶች በወረራ በጦርነትና በስልቀጣ ፖሊሲ መጥፋታቸውን በርካታ የነገዱ ተወላጆች በከተቧቸው የታሪክ መዛግብት ሰፍረው እናገኛለን። በልዩ ሁኔታ ከሚጠቀሱት መካከልም የ16ኛው ክፍለ ዘመን የኢትዮጵያ ታሪክ የሚለው የይልማ ደሬሳ መጽሐፍ ተጠቃሽ ነው። እውነታው ይህ ቢሆንም ቅሉ የኦሮሞ ብሔርተኞች ግን የተቀሩት የኢትዮጵያ ነገዶች በኦሮሞ ወረራ ተውጠው ከመጥፋት የታደጉትን በወራሪነትና በዘር አጥፊነት ይከሳሉ። ይህንን የሚያደርጉት ቀጣዩ ወረራቸው መከላከል እንዳይገጥመው ከወዲሁ መንገድ ለመጥረግ ነው። ጭሰኝነትና ባርነት የኦሮሞ ብሔርተኞች የሚኮሩበት ገዳ የሚባለው የወረራ ሥርዓታቸው በጥንት ኢትዮጵያ ነገዶች ላይ የተከላቸው ሥርዓተ ማኅበራት ናቸው። በኦሮሞ ልሂቃንና ብሔርተኞች በራሳቸው አባባል መሠረት ኦሮምኛ ከሚናገሩ 10 ሰዎች መካከል 9ኙ ኦሮሞ በወረራ ይዞ ባሪያ ያደረጋቸው ነባርና ጠለታ ነው ይሉታል። ጠለታ ማለት ኦሮሞ ገርባ ያደረገው ወይም በሞጋሳና ሜድቻ ማንነቱን ወደ ኦሮሞ የቀየረ ሰው ልጅ ማለት ነው። የኦሮሞ ጎሳዎች ኢትዮጵያ ውስጥ ከወላቡ ተነስተው ወደ ሰሜን ጫፍ ወረራ ባካሄዱበት ጊዜ በኃይል አስገብረው ጭሰኛና ባሪያ ያደረጓቸውን ነባር ነገዶች ከመሬታቸው ከነቀሉ በኋላ ገርባ ይሏቸዋል። ባጭሩ ገርባዎች ትክክለኛ የሚባለው የኦሮሞ ጭሰኞች ማለት ነው። ገርባ የሚለው የኦሮምኛ ቃል የአማርኛ ፍቹ ባሪያ ወይም አገልጋይ ማለት ነው። ከ10ሩ ኦሮምኛ ተናጋሪ መካከል ትክክለኛ ኦሮሞ ያልሆነው 9ኙ የጥንት ማንነታቸውን በኃይል እንዲያጡ ተደርገው ኦሮምኛ እንዲናገሩ የተገደዱት ገዳ የሚባለው የወረራ ሥርዓት ተቋማዊ ያደረገው የገርባ ሥርዓት የወረሳቸው ውርሶች ናቸው። በገዳ አደረጃጀት መሠረት ኦሮሞ ሳይሆን ማንነቱ በኦሮሞ የተቀየረበት የኦሮሞ ባሪያ የሚል መጠሪያ ነው ያለው። ገርባ ማለት ያንን ያመለክታል። የኦሮሞ ብሔርተኞች እንደሚያምኑት የኦሮሞ ጎሳዎች ያስገበሯቸው ሌሎች ነባር ነገዶች ገባር እያለ ገበሮ እየተባለ እንደሚጠሩና ጭሰኛ አድርገዋቸው እንደኖሩ ማወቅ የሚሻ በኦሮሞ ታሪክ ጥናት ጥርሱን የነቀለው አሌክሳንደር ትሪወልዚ ቦረና ኤንድ ገበሮ አመንግ ዘሜጫ ኦሮሞ ኢን ዌስተርን ኢትዮጵያ በሚል ያሳተመውን ምርምር ማንበብ በቂ ዕውቀት ይሰጣል። አባ ማስያስ የሚባሉ እንደ አውሮፓውያን አቆጣጠር ከ1846 ዓመተ ምህረት እስከ 1880 ዓመተ ምህረት የሮም ካቶሊክ ቤተ ክርስቲያን
ኦሮሞ በወረራ በያዛቸው የኢትዮጵያ ግዛቶች ላይ ሐዋርያ አድርጋ የሾመቻቸው ካርዲናል በኢትዮጵያ የአገልግሎት ዘመናቸው መጨረሻ አካባቢ ወደ ሮም በጣሊያንኛ ቋንቋ በጻፉት አንድ ደብዳቤያቸው በወንጌል አገልግሎት ለዓመታት እየተዘዋወሩ አስተማርኩ ስለሚሉት ሕዝብ ሲጽፉ ቢያንስ አንድ ባሪያ የማያሳድር የኦሮሞ ቤተሰብ ማግኘት አይቻልም በማለት ነበር የገለጹት። ለፖለቲካ ሸቀጡና ለስልጣን ማጽናቱ መጠቀሚያ ለማድረግ የኦሮሞማ ፕሮጀክት ዋና አስፈጻሚ ነኝ የሚለው በላይ ሰቡ አብይ አህመድ እንደ ሮል ሞዴል የሚቆጥራቸው የጅማው ገዢ አባ ጅፋር 1 ሚሊዮን የሚጠጉ ደሃ ምስኪን አርሶ አደር ኢትዮጵያውያን ጥንት መገኛ የዘሬ መፍለቂያ ነው ወደሚሉት ወደ ሳውዲ አረቢያ በባርነት ጭቡ አድርገው የሸጧቸው በምስራቅ አፍሪካ ወደር የማይገኝላቸው የባሪያ ከበርቴ እንዳደረጋቸው ታሪክ ምስክር ነው። ዛሬ በጅማ ከተማ ውስጥ ቆሞ የሚገኘው የአባ ጅፋር ቤተ መንግሥት ከ1 ሚሊዮን በላይ የሞች፣ ከፋዎች፣ እናሪያዎች፣ ጋፋቶች፣ አማሮች ወዘተ ይፈነገሉበት የነበረ የባሪያ ንግድ ማዕከል ነበር። በአባ ጅፋር የፍንገላ ሥርዓትም ሆነ ገዳ በሚባለው የሥርዓት መከወኛ መዋቅር በጥቅሉ ከ28 በላይ የኢትዮጵያ የጥንት ነገዶች የጠፉበት የገባር ሥርዓት በዚህ እንደ ሥርዓት የሚኮሩት ነውር ጌጦቹ የኦሮሞ ጠርዝ ረገጥ ብሔርተኞች ኦሮሞ ኢትዮጵያ ውስጥ ከወላቡ ተነስቶ በ4 ጎሳዎች ወረራ ከመጀመሩ በፊት በኢትዮጵያ ግዛት ውስጥ የባሪያ ንግድን በአዋጅ ያገዱትንና በኢትዮጵያ ግዛት ውስጥ ባሪያ ሲሸጥ የተገኘ ቢኖር በሞት እንዲቀጣ ጭምር ሕግ የደነገጉትን ነገሥታት ጭምር ሲያጠለሹ ይውላሉ። ከወረራው ከረጅም ጊዜ በኋላም ቢሆን የኦሮሞ ጎሳዎች በደቡብ ኢትዮጵያ ነገዶች ላይ የተከሉትን የባርነት ሥርዓት እንዲያከትም ያደረጉትንና የኦሮሞ ጎሳዎች ባሪያ አድርገው ሲሸጧቸው የኖሩትን ጠለታዎችን፣ ገርባዎችን ከኦሮሞ የባርነት ሥርዓት ያላቀቁትን ዳግማዊ አጤ ምኒልክን ሲያሰየጥኗቸው ይውላሉ። የኦሮሞ ብሔርተኞች ይህንን የሚያደርጉት ለ400 ዓመታት በባርነት ሲያሳድሩት የኖሩትን ከ10ሩ 9ኙ ገርባ ስለሆነ እውነቱን አውቆ እንዳይጠይቅ ለማድረግ ነው ብሎ መከራከር አዋጭ ነው። እስኪ የኦሮሞ ብሔርተኞችን ስልትና ስረ ነገር በጥቂቱ ለመመርመር ምክንያት እየፈለጉ ሌሎች ጎሳዎችን፣ ነገዶችን፣ ብሔረሰቦችን ማንነታቸውን መደፍጠጥ፣ መሰልቀጥና ማጥፋት በፈረንጆቹ ቋንቋ አሲሚሌት እንደሚሉት መሆኑ ነው። ይህንን ሁሉ ግፍ የተፈጸመበትን ሥርዓት መኩሪያ አድርገው ካስቀጠሉ በኋላ እርስ በርስ ሲገዳደሉ የኖሩበትን ታሪክ ሁሉ ከሌላ ብሔረሰብ ጎትተው አማራ ይህንን አደረገ የሚሉበትን ምስጢር ፈታ ፈታ አድርገን ጥቂት ገበናቸውን በመዘርዘር በማስረጃ እንሞክት። በኦሮሞ ስም እየማሉ የሚገዘቱት የኦሮሞ ብሔርተኛ ልሂቃኖች
ከባሮ ቶምሳ እስከ ሃጫሉ ሁንዴሳ የኦሮሞ ፖለቲከኛ ነን የሚሉ አካላት እርስ በርስ በተገዳደሉ ቁጥር በአማራ እየተመካኘ በአማራው ላይ የዘር ፍጅት ሲካሄድ የኖረበትን እርስ በርስ የተገዳደሉበት አማራ እንደገደላቸው በማስመሰል ያቀረቡትን በማጣራት እንሞግት። ኦነጋውያን የትግል አባት አድርገው የሚቆጥሩትን ባሮ ቶምሳን የገደለው አብዱል ከሪም ኢብራሂም አሚድ ወይም በጫካ ስሙ ጃራ አባገዳ በመባል የሚታወቀው የኢስላማዊ ኦሮሞ ሪፐብሊክ አገር መሪ ነኝ ይል የነበረው ጨካኝ ሰው ነው። ኦሮሞ ከፖለቲካ ስልጣን ተገሏል ብሎ ኢስላማዊ ኦሮሚያን ለመፍጠር ጫካ የገባው ጃራ አባገዳ ወይም አብዱል ከሪም ኢብራሂም አሚድ በቀዳማዊ ኃይለ ሥላሴ ዘመነ መንግሥት የከፍተኛ ፍርድ ቤት ዋና ዳኛና ሐረርጌ ጠቅላይ ግዛት ገዢ የነበሩት የፊት አውራሪ ኢብራሂም ሐሚድ ልጅ ነው። ተመልከቱ። ባሮ ቶምሳን ጃራ አባገዳ እንደገደለው ታሪኩን የነገረን መረራ ጉዲና ነው። መረራ ጉዲና ይሄንን ታሪክ የነገረን በጦቢያ መጽሔት በጥር 1988 ዓመተ ምህረት በመስታወት ቤት ውስጥ የሚኖሩ በሌሎች ላይ የመጀመሪያውን ድንጋይ መወርወር አይሆንላቸውም ወይም ደግሞ በመስታወት ቤት ውስጥ የሚኖር በሌሎች ላይ የመጀመሪያውን ድንጋይ ወርዋሪ አይሆንም በሚል ርዕስ ባሳተመው 2 ክፍል ጽሑፍ ላይ ነው። ፕሮፌሰር መሐመድ ሐሰን የኦሮሞ ብሔርተኞች አባት የሚለው ዳኛ አሰፋ ዱላ ኢትዮጵያ ሆቴል ውስጥ የተገደለው ከኦሮሞው ከጃራ መስፍን ጋር በጥይት ተጠዛጽዘው ሲሆን እርስ በርሳቸው የተገዳደሉበት የጠባቸው ምክንያትም በመካከላቸው ተፈጥሮ የቆየው ቁርሾ ነው። ኦነጋውያን ግን ለኦሮሞ ወጣቶች ያስተማሩት ዳኛ አሰፋ ዱላን አማራ እንደገደለው አድርገው ነው። ሌላኛውን እንጥቀስ። ኦነግ የኦሮሞ ትግል አባት ያደረገውን ጄኔራል ታደሰ ብሩን የመሬት ላራሹን አዋጅ ተቃወመ ብለው የገደሉትም ኦሮሞዎች ናቸው። መጋቢት 5 ቀን 1967 ዓመተ ምህረት አዲስ ዘመን ጋዜጣ ካወጣው ሪፖርት ማንበብ እንደሚቻለው ጄኔራል ታደሰ ብሩ ከነጭሰኞቻቸው ከኮሎኔል ኃይሉ ረጋሳ ጋር ከሸፈቱበት አስሶ የያዛቸው የኦሮሞ ነገድ ተወላጅ ሻለቃ ተስፋዬ ገብረ ኪዳን ገለቱ፣ ሻለቃ ተስፋዬ ኋላ ላይ ሌተናል ጀነራል የኢትዮጵያ 11ኛው የመከላከያ ሚኒስትር ሲሆን ከመንግስቱ ኃይለ ማርያም በኋላ ደግሞ በመንግስቱ ኃይለ ማርያም ቀጥተኛ ትዕዛዝ እና ውሳኔ ሰጭነት ለጥቂት ቀናትም ቢሆን የአገሪቱ ፕሬዝደንት እንዲሆን የተደረገው ማለት ነው። ጄኔራል ታደሰ ብሩ እንደሸፈቱ እጃቸው እንዲያዙ አሊያም እምቢ ካሉ እንዲደመሰሱ በሚል ትዕዛዝ የሰጠው የደርጉ ደህንነት ኃላፊ የነበረው የወለጋው ኦሮሞ ኮሎኔል ተካቱሉ ነበር። ጄኔራል ታደሰ ተይዘው ልዩ የጦር ፍርድ ቤት በቀረቡ ጊዜ የልዩ የጦር ፍርድ ቤቱ አቃቤ ሕግ ኦሮሞው ኮሎኔል ጎሹ ወልዴ የነበሩ ሲሆን ዳኛው ደግሞ ኦሮሞው ሻለቃ በቀለ ነዲ ነበሩ። መረራ ጉዲናም ቀደም ሲል በጠቀስሁት ጽሑፍ ጄኔራል ታደሰ ብሩ በኦሮሞ እንደተገደሉና ጄኔራሉ እንዲገደሉ ሴራውን ያቀነባበረው ባሮ ቶምሳ እንደሆነ ጽፏል። የሚደንቀው ኃይሌ ፊዳ የሚመራው መኢሶንም ጄኔራል ታደሰ ብሩ ሲገደሉ ፊውዳሉ ታደሰ ብሩ እንደተገደለና የተወሰደው አብዮታዊ እርምጃም እንደሚደግፉ በልሳናቸው መግለጫ አውጥተዋል።
እንደሚታወቀው ኃይሌ ፊዳም የኦሮሞ ተወላጅ ነው። በሌላ አነጋገር ጀነራል ታደሰ ብሩ የተረሸኑት ከሸፈቱበት ታድነው እንዲመቱ ወይም እንዲረሸኑ ኦሮሞ ኮሎኔል ተካ ቱሉ በሰጠው ትዕዛዝ፣ ኦሮሞ ጀነራል ተስፋዬ ገብረ ኪዳን ባካሄደው ኦፕሬሽን፣ የጦር ፍርድ ቤት የቀረቡትና የሞት ቅጣት የተፈረደባቸው ደግሞ ኦሮሞ ኮሎኔል ጎሹ ወልዴ አቃቤ ሕግ በነበሩበትና ኦሮሞ ሻለቃ በቀለ ዳኛ ሆነው በተሰየሙበት የጦር ፍርድ ቤት ውሳኔ መሠረት ነው። ይህንን በጀነራል ታደሰ ብሩ ላይ የተላለፈውን የግፍ ፍርድ በኦሮሞ በኃይሌ ፊዳ ድርጅት በመኢሶን ተደግፎ ነበር። ኦነጋውያን እንደ ትግል ጀማሪያቸው የሚያዩት ሌላኛው ሰው የመኢሶኑ ኃይሌ ፊዳ አብዮታዊ እርምጃ እንዲወሰድበት የወሰኑትም ይህንን የሚያስረዳ የተሟላ ሰነድ እጃችን ላይ ገብቷል። ኦሮሞዎቹ መንግሥቱ ኃይለ ማርያም፣ ተስፋዬ ገብረ ኪዳን፣ ደበላ ዲንሳና ተካ ቱሉ ናቸው። አጃይብ ነው። በኦሮሞ ታደሰ ብሩ መረሸን፣ መገደል በቀጥታ ትዕዛዝ ሰጪ ባይሆንም እንኳን ሂደቱን ደግፎ መግለጫ ያወጣው ኃይሌ ፊዳ እራሱ ላይ ውሳኔ አሳልፈው እንዲገደል ያደረጉትም መልሶ እንደ ድፎ ዳቦ ከላይ ታች ፍርድ የነደደበት በኦሮሞዎቹ ውሳኔ ነው። እደግመዋለሁ። ኦሮሞ መንግሥቱ ኃይለ ማርያም፣ ኦሮሞው ተስፋዬ ገብረ ኪዳን፣ ኦሮሞው ደበላ ዲንሳና ኦሮሞው ተካ ቱሉ ባሳለፉት ውሳኔ ነው። ይህ ብቻ ሳይሆን ሐውልት የቆመለትን የጡት ቆረጣ ታሪክ ሳይቀር የነገድ ስም ይሰጠው ከተባለ ከኦሮሞ ብሔርተኞች ነገድ ውጪ ለማን ሊሰጥ ይችላል? ለዚህም ማስረጃውን ከራሳቸው መዘን እንመልከት። የኦሮሞ ልሂቃን ከሚባሉት መካከል ዶክተር ታደሰ በሪሶ በ1980 ዓመተ ምህረት ትራዲሽናል ዋርፌር አመንግ ዘጉጂ ሳውዘርን ኢትዮጵያ በሚል በጻፈው የሁለተኛ ዲግሪ ማሟያ ወረቀቱ ገጽ 31 ላይ የአርሲ ኦሮሞ ጡት የመቁረጥ ባህል እንደነበረው ጽፎ እናገኛለን። የኦሮሞ ጎሳዎች የኦሮሞን ጡት የቆረጠው ኦነግ መሆኑን ደግሞ የማይሞተውን የታሪክ ምስክርነት የሰጠን የኢትዮጵያ ፕሬዝደንት የነበሩት ዶክተር ነጋሶ ጊዳዳ ናቸው። ነጋሶ ጊዳዳ ዳንዲ የነጋሶ መንገድ በሚል ባሳተሙት መጽሐፍ የሕይወት ታሪካቸውን የተረኩበት ነው። በመጽሐፉ ገጽ 50 ላይ ኦነግ የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ሴት ወታደሮችን ማለትም የሴት ኦሮሞ ወታደሮችን ጡት ይቆርጥ እንደነበረ በዓይኗቸው ያዩትን ታሪክ ጽፈው አስቀምጠዋል፣ ነግረውናል፣ ተርከውልናል። ነጋሶ ኦነግ የኦሮሞ ሴቶችን ጡት የቆረጠበትን ታሪክ የኦነግ አምበል የነበረው አባ ብያ አባ ጆቢር አባ ጅፋር ሳይቀር በሽግግር መንግሥት ተብየው ምክር ቤት ፊት ቀርቦ እንዳረጋገጠና የሰጠው ምስክርነትም በምክር ቤቱ ላይብረሪ ውስጥ በምስልና በድምፅ ተመርጆ እንደሚገኝም አረጋግጠውልናል። ይህ ጽሑፍ ከተሰናዳበት ከዚህ ወቅት ከ4 ዓመታት በፊት በጀዋር መሐመድ ይመራ የነበረው ሁለተኛው መንግሥት በመባል ይጠራ የነበረው ቡድን በቡራዩ፣ በሻሸመኔ፣ በዝዋይ፣ በናዝሬት፣ በሐረር ወዘተረፈ ባካሄደው አደገኛ ፍጅት የአማራ፣ የጋሞ፣ የወላይታና ኦሮሞ አትመስሉም የተባሉ የኦሮሞ ኦርቶዶክስ ክርስትና ሃይማኖት ተከታይ ሴቶች ጡት ተቆርጧል።
የተደራጁ ቄሮች የፈጸሙት የዚህ ዘግናኝ ወንጀል ማስረጃ በፎቶና በተንቀሳቃሽ ምስል ተደራጅቶ በማህደር እንደሚገኝ አገር ያወቀው ፀሐይ የሞቀው። የኦሮሞ ብሔርተኞች ይህንን ሁሉ ዘግናኝ ወንጀል ኦሮሞ ባልሆኑና ኦሮሞን አይመስሉም በሚሏቸው ላይ እየፈጸሙ ወንጀላቸውን ለመደበቅ ግን እነሱ የፈጸሙትን ዓለም አቀፍ ወንጀል ሌላ የፈጸመው አድርገው በመፍጠር የግፉዋንን ጩኸት ቀምተው ሲያላዝኑ ይታያሉ፣ ይደመጣሉ። እንደ ሁልጊዜው ሁሉ የኦሮሞ ብሔርተኞች ይህንን የሚያደርጉት ትናንት በፈጸሙት ወንጀል እንዳይጠየቁ ለማድረግ ብቻ ሳይሆን ነገ ለሚደግሱት ዘግናኝ እልቂት መቀስቀሻ እንዲሆናቸው ለማድረግም ጭምር ነው። ከሰሞኑ የኦሮሞማው አፓርታይድ አገዛዝ አማራ ክልል በሚባለው ሰሜን ሸዋ ዞን ውስጥ በሸንኮራ ወረዳ የምትገኘውን አውራ ጎዳና ከተማን እንደ ኤፌሶን ለማውደም የግፍ ወረራ ፈጽሞ የጅምላ ፍጅት አድርጓል። ይህንን ተከትሎ ወራሪው የኦሮሞማ አፓርታይድ አገዛዝ የኦሮሞ ብሔርተኞች ለዘመናት ሲከተሉት በኖሩት የፖለቲካ ጥበብ ይባል ከሆነ ተክኖ ራሱ ወረራ ፈጽሞና ንጹሐንን የአማራ ገበሬዎችን ቤት ለቤት እየዞረ ከረሸነ በኋላ እየዞረ የፈጃቸውን ንጹሐን አርሶ አደሮችን ተጠያቂ በማድረግና ጭራሹኑ አማራ ክልል በሚባለው ውስጥ ዘልቆ የሚገኘውን የአውራ ጎዳና ከተማና አካባቢውን ኦሮሚያ የሚባለው ክልል አድርጎ መግለጫ አወጣ። እዚህ ላይ ልብ በሉ። የኦሮሞማው አፓርታይድ አገዛዝ ቤት ለቤት እየዞረ የረሸናቸውን ግፉአንን ጽንፈኛ አማሮች እያለ ያወገዘውና አማራ ክልል በሚባለው ውስጥ ገብቶ የሚገኘው የምንጃር አውራ ጎዳና ከተማና አካባቢውን ኦሮሚያ ክልል የሚባለው ውስጥ እንዳልሆነ ጠፍቶት አይደለም። የኦሮሞ ብሔርተኞች ፖለቲካ እንዲህ ስለሆነ ነው። ስሌቱ፣ ስልተምቱ፣ ሪትሙ እንዲህ ነው። በፈለጉት አቅጣጫ ዘልቀው ገብተው መሬት አጥረው ይህ የኔ ነው ይሉሃል። የፈለጉትን ልሂቅ ወይም የታሪክ ሰው ወይም ማንኛውንም ቀደምት ይጠቅማል ብለው ካሰቡት ይሄ የኛ ነው ይሉሃል። ይህ ብቻ አይደለም። ቀና ብለው ሰማዩም የኛ ነው ፈጣሪም የኛ ነው እስከ ማለት ደርሰዋል። ቀደም ሲል እንደጠቃቀስነው የኦሮሞ ብሔርተኞች ፖለቲካ እነሱ የፈጸሙትን ወይም ሊፈጽሙ ያሰቡትን ማናቸውንም አስከፊ ድርጊት ሌላ በእነሱ ላይ የፈጸመው አድርገው ጩኸት መቀማት የካበተ ልምድ አላቸው። በምንጃር ያካሄዱትም ይህንኑ ነው። በኦሮሞ ብሔርተኞች ዘንድ ማፈርና ነውር የሚባል ለሰው ልጆች የተሰጡ ጸጋዎች ፈጽመው የሉም። ጽንፈኛ ብለው ሲከሱ ሰው ምን ይለናል የሚባል ነገር በሕሊናቸው የለም። በምድር ላይ የተፈጠረ ጽንፈኛና አሸባሪ ሁሉ ቢሰባሰብ በኦሮሞ ስም ከተሰባሰቡት ብሔርተኞች በላይ ጽንፈኛ ከወዴት ይገኛል? ምስኪን ድሃ አርሶ አደሮችን በማንነታቸው ብቻ መጥላትን ፖለቲካው ያደረገ ጨካኝ ቡድን ማግኘት ከወዴት ይቻላል? ከዚህ ስብስብ በላይ የት ፈልጎ ማንን መጥራት ይቻላል? እነዚህ ብሔርተኞች እነሱ የሚያደርጉትን ወይም እነሱ የሆኑትን ለሌሎች በመስጠት የግፉአንን ለቅሶ እየቀሙ ከጣራው በላይ እሪ ማለትን ስለተካኑበት በልጆች የመማሪያ መጽሐፍ ውስጥ የጽንፈኛ ተምሳሌት ተደርገው ሊቀርቡ የሚገባቸው እነሱ ሆነው ሳለ
በዱልዱም የሚገዘግዙትን ምስኪን የአማራ ገበሬ ጩኸት ቀምተው አፈር ገፊውን በጽንፈኝነት ይከሱታል። በእኔ ምልከታ የኦሮሞ ብሔርተኞች የግፉዋንን ጩኸት እየቀሙ እሪታቸውን ከጣራው በላይ የሚያደርጉት ስለ ሁለት ነገር ነው። አንድም ሌሎችን የሚከሱበትን ወንጀል ወረራ አካሂደው ፈጽመውታል። አሊያም የዘር ማጥፋት ወንጀል ጄኖሳይድ፣ በሰው ልጆች ላይ የሚፈጸሙ ወንጀሎች ክራይም አጌንስት ሂዩማኒቲ፣ የጦር ወንጀል ዋር ክራይም፣ የወረራ ወንጀል ክራይም ኦፍ አግሬሽን፣ በሰላም ላይ የሚፈጸም ወንጀል ክራይም አጌንስት ፒስ፣ ወታደራዊ ወንጀሎችና ዘግናኝ የመብት ጥሰቶችን ለመፈጸም በዝግጅት ላይ ስለሆኑ ነው። እነዚህ ጠርዝ ረገጥ ብሔርተኞች ወንጀል እየሰሩ የሚያሰሟቸው ጩኸቶች ቀሙኝ ወንጀላቸው ኦሮሞ ባልሆኑና ኦሮሞ አይመስሉም በሚሏቸው ላይ ሲያካሂዱ የኖሩትን የጅምላ ፍጅትና እልቂት ሲፈጽሙ የኖሩትን ነውር ለዘመናት ሲከተሏቸው የኖሩ ስልቶቻቸው እንደሆነ ግልጽ ነው። ኦሮሞ ባልሆኑና ኦሮሞ አይመስሉም በሚሏቸው ላይ እስካሁን ያካሄዷቸው የዘር ማጥፋት ወንጀሎችን፣ በሰው ልጆች ላይ የሚፈጸሙ የጭካኔ ተግባሮችን፣ የጦርና የወረራ ወንጀሎችን፣ በሴቶች በሕፃናት አቅመ ደካሞችና በአጠቃላይ በንጹሐን ላይ የሚፈጸሙ የጅምላ ፍጅትና ጭፍጨፋዎችን ክብረ ወሰን ሲቀናጁ የኖሩት እንዲህ የግፉዓንን ጩኸት እየቀሙ እነሱ በሰሩት ወንጀል ግፉዓንን እየከሰሱ ነው። ያሁኑ ሰሞነኛ ነገርም ከዚህ የተለየ አይደለም። አፍነው ከሰወሯቸው የአማራ ተማሪዎች መካከል ለወሬ ነጋሪ የተረፈች ብትገኝ ዘጋቢ ፊልም ሰርተው ጭምር ጥፋተኛ እኔ ነኝ፣ እንዲህ እንድል ታዝዤ ነው፣ እንደዚህ የምለው ተከፍሎኝ ነው ወዘተረፈ እንድትል በራሷ ላይ ሊያስመሰክሯት ዘጋቢ ፊልም ለመስራት ደፋ ቀና እያሉ ነው። የዚህ ሁሉ ግፍ መቋጫ ማጣት ምክንያቱ የአማራው ሊቅ በማይረባ አጀንዳ ተጠምዶ እርስ በራሱ የሚራኮት መሆኑና ቆራጥ ራስ ወዳድ ያልሆነ ጥቅም የማያንበረክከው ጎጠኝነት የማያስጎነብሰው መሪ ያለማግኘት ችግር ነው። የነሱ ጥንካሬ መሰረት የኛ ድክመት ስለሆነ ነው። ቁጭት 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 የተባበረ ክንድ ፈጥሮ ሕዝብን ከስቃይ አገርን ከፍርሰት ካላዳነ ምን ዋጋ አለው? እንደ ትውልድ ከወቀሳ የማናመልጥ። አበቃሁ።